ይህ የማቴዎስ መኮንን የቪዲዮ ቻናል ነው። ተከታታዮቼ እንደምን ከረማችሁ? በዛሬው ርዕስ ይዤላችሁ የምቀርበው ውጤታማ የገንዘብ አያያዝና አጠቃቀም ነው። እንግዲህ ሁላችንም እንደምንረዳው ገንዘብ ለሰው ልጆች ኑሮ እጅግ ከሚያስፈልጉ ሀብቶች መካከል አንዱ ነው። እንግዲህ በጥቅሉ ስንመለከት ለኑሯችን የተስተካከለ እንዲሆን የሚያስፈልጉን ሀብቶች 5 ናቸው። 5 ጠቃሚ ሀብቶች ያስፈልጉናል። ከነዚህ ሀብቶች መካከል እንግዲህ ትልቁን ድርሻ የሚወስደው ገንዘብ ነው። 5ቱ ሀብቶች ምንድን ናቸው በምንልበት ጊዜ አንዱ ቀደም ብዬ እንደገለጽኩት ገንዘብ ትልቁን ድርሻ የሚወስደው ነው። ሁለተኛው ጊዜ ነው። ሶስተኛው ለመገልገያ የሚያስፈልጉን ኑሮን ለመምራት የሚያስፈልጉን ቁሳቁሶች፣ አራተኛው እውቀት ነው። 5ኛው መረጃ ነው። እንግዲህ እነዚህን ሀብቶች ነው እንግዲህ በተመጣጠነ መንገድ በሚገባ አሰናስነን ልንጠቀምባቸው ይገባል። እንግዲህ የዚህ ርዕሴ እንግዲህ ዋናው ትልቁ ትኩረት ውጤታማ የገንዘብ አያያዝና አጠቃቀም ነው። ብዙ ሰዎችም ላይ በሁላችንም ላይ የምናየው የዚህ ገንዘብ አያያዝና አጠቃቀማችን ላይ ከፍተኛ ጉድለቶች ይታያሉ። ስለሆነም ይህንን የገንዘብ አያያዝና አጠቃቀምን በምን አይነት መንገድ ልናሻሽል እንችላለን የሚለው እንግዲህ ስንመለከት እንግዲህ በገንዘብ አያያዝና አጠቃቀም ዙሪያ በርካታ ባለሙያዎች የዘርፍ ባለሙያዎች ጥናቶችን አካሂደዋል። እንግዲህ በእነዚህ ጥናቶች ላይ እንግዲህ በገንዘብ አጠቃቀም እና አያያዝ ዙሪያ ያሉ ችግሮችና እጥረቶችን ወይም በሌላ አጠራር መጥፎ ልማዶች የሚባሉት ከዚህ በታች እንግዲህ በጥናታቸው ያገኟቸው ግኝቶች ናቸው። ከነዚህ መጥፎ ልማዶች መካከል እንግዲህ አንዱና ዋነኛው ገንዘብን ወጪ በምናደርግበት ጊዜ ልንወስድ የሚገባውን ጥንቃቄ አናደርግም። ስለሆነም እንግዲህ ገንዘብ ወጪ ከመደረጉ በፊት እንግዲህ በቅጡ በደንብ 2 ጊዜ ማሰብ ያስፈልጋል። ካልሆነ እንግዲህ የሚፈጸሙት ነገሮች ሁሉ የገንዘብ አጠቃቀማችን በስሜት የሚመራ ስሜትን የተከተለ ወጪዎችን እና ግዢዎችን እንፈጽማለን ማለት ነው። ይህ ሁኔታ እንግዲህ ውሎ አድሮ ለትልቅ ለገንዘብ እጥረትና ችግር ሊዳርገን ይችላል። ይህንን ሁኔታ በስሜት ላይ ተመርኩዞ የሚከናወኑ ግዢ ወይም ወጪዎችን እንግዲህ የዘርፍ ባለሙያዎች ኢምፐልሲቭ ባይንግ ብለው ይጠሩታል። ስለዚህ እንግዲህ አንዱ በገንዘብ አያያዝና አጠቃቀም ዙሪያ ትልቁ ስህተት እንግዲህ ይሄ ነው ሊታረም የሚገባው። ሁለተኛው በገንዘብ አያያዝና አጠቃቀም ዙሪያ ላይ ያለው ሁለተኛው ክፍተት ወይም እንደ መጥፎ ልማድ ተደርጎ የሚወሰደው ካሉን ማናቸውም ቋሚና ድንገተኛ ገቢዎቻችን ውስጥ ቁጠባ አናደርግም። እንግዲህ ባለሙያዎች እንደሚመክሩት ከማንኛውም ቋሚና ድንገተኛ ገቢ ውስጥ በፐርሰንቴጅ ስሌት ከ5 እስከ 10% የሚሆነውን ገንዘብ ወዲያውኑ በቁጠባ መለየትና ማስቀመጥ ያስፈልጋል ይላሉ። እንግዲህ አንዱም እንግዲህ ጉድለት ይሄ ነው። 3ኛው የገቢና ወጪ ሂሳብ እንቅስቃሴን በሚገባ በማስታወሻ መዝግቦ አለመያዝ ነው። እንግዲህ ሁላችንም ላይ የሚታይ ትልቅ ጉድለትና ስህተት ነው።
በተለይ ገቢዎቻችንን ሳይሆን ዕለታዊ ወጪዎቻችን ምን ያህል እንደሆኑ አናውቅም። ያም በመሆኑ ይሄንን ወጪዎቻችንን እንግዲህ በሚገባ ለማወቅና ለመከታተል እንዲረዳን የሂሳብ ማስታወሻ በየዕለቱ የምንመዘግበው የሂሳብ ማስታወሻ ሊኖረን ይገባል ማለት ነው። አራተኛው ጉዳይ ገንዘብን በተመለከተ እንግዲህ ገንዘብ እንደ ልብ ሊገኝ ከማይችሉ ሀብቶች መካከል እንግዲህ አንዱ ነው። እንግዲህ ገንዘብን ለማግኘት ሁላችንም መጣር፣ መልፋት፣ መድከም ያስፈልገናል። ነገር ግን አንዱ ገንዘብን በተመለከተ ያለው ትልቁ ስህተት ገንዘብን በምናገኝበት ጊዜ እንግዲህ ገንዘብን ሙሉ በሙሉ ለመቆጠብ ጥረት ማድረግ ነው። እንግዲህ ገንዘብ የራሱ የሆነ ተፈጥሯዊ ዑደት አለው። ገንዘብ ይገባል፣ ገንዘብ ይወጣል፣ ገንዘብ ኢንቨስት ይደረጋል። ስለዚህ ገንዘብ የራሱ የሆነ ተፈጥሯዊ ዑደትና እንቅስቃሴን ይከተላል። ነገር ግን ይህንን ተፈጥሯዊ የገንዘብን ዑደት ተቃራኒ በሆነ መንገድ ገንዘብን ሙሉ በሙሉ ለማስቀመጥ ጥረት የምናደርግ ከሆነ ከጥቅሙ ይልቅ ጉዳቱ ነው የሚከሰተው። ምክንያቱም ተፈጥሯዊ ሕጉን እየተጻረርን ስለሆነ ያ ገንዘብ ለጥፋትና ለብክነት ይዳረጋል። ሌላው ገንዘብን በተመለከተ እንግዲህ ሌሎችንም ሀብቶች ኢቭን ህይወታችንንም ጨምሮ እንግዲህ በባለቤትነት ይዞ የሚያስተዳድረው ፈጣሪ አምላካችን ነው። ስለዚህ ገንዘብንም በተመለከተ ከምናገኘው ገንዘብ ላይ እንግዲህ ይህንን ሀብትና ገንዘብ ለሰጠን ለፈጣሪ አስራት አለማውጣት አንዱ በገንዘብ አጠቃቀም ዙሪያ ላይ እንግዲህ ያለ ትልቁ ስህተት ነው፣ ትልቁ ጉድለት ነው። ስለሆነም ለአምላካችን ለፈጣሪያችን ሀብት፣ ንብረት፣ ገንዘብ ለሰጠን ፈጣሪ አስራት አለማውጣት ማለት ሰጪውን መንፈግ ማለት ነው። ስለሆነም እንግዲህ ይሄን ጉዳይ እንግዲህ ገንዘብ አያያዝ አጠቃቀም ላይ ገንዘባችን እንዳይባረክ ገንዘባችን በትክክለኛው መጠቀም ጥቅም ላይ እንዳናውል እንግዲህ አንዱ ትልቅ ችግር ይሄ ነው። ስለዚህ ይሄንን ጉዳይ ልናርመው ልናስተካክለው ከሚገቡ ጉዳዮች አንዱ ይሄ ነው። ሌላው ሰዎች ብዙውን ጊዜ ወጪዎቻቸው ከገቢዎቻቸው ጋር አይመጣጠንም። የምናገኘው ገቢና ወጫችን በተቻለ መጠን ሚዛኑን የጠበቀ ሊሆን ይገባል። ስለሆነም እንግዲህ አንዱ መጥፎ ልማድ ከገቢ በላይ ብዙውን ጊዜ በስሜት በመመራት የምናደርጋቸው ወጪዎች ሁሉ ለገንዘብ እጥረት እና ጉድለት ይዳርጉናል። እነዚህ እንግዲህ ከዚህ በላይ የጠቀስናቸው እንግዲህ በመጥፎ ልማድ በገንዘብ አያያዝና አጠቃቀም በመጥፎ ልማድነት ሁላችንም የምንተገብራቸው ጉዳዮች ናቸው። ስለዚህ እነዚህ ጉዳዮች ሁሉም እርማትና ማስተካከያ ልናደርግባቸው ይገባል። እንግዲህ ባለሙያዎች ከሚሰጡት ጠቃሚ ውጤታማ የገንዘብ አጠቃቀም ረገድ የሚሰጧቸው እንግዲህ አስተያየቶች አሉ። አጠቃላይ እንደ መፍትሄ ሆነው የተቀመጡ አንደኛው በእውቀት ላይ የተመረኮዘ ገንዘብ አወጣጥን መከተል ነው የሚሉት። ስለዚህ ሁል ጊዜ የምናደርገው ወጪ ላይ ሁል ጊዜ እንግዲህ በስሜት ሳይሆን ኮንሽስሊ በደንብ ሁለቴ አስበንና ወስነን ልናከናውነው ይገባል። ሌላው የቁጠባ ባህልን ማዳበር ያስፈልጋል ይላሉ ባለሙያዎች። እንግዲህ ሴቪንግ ካልቸር የምንለው ነው። ስለዚህ ይሄንንም እንደ አንድ ማስተካከያ ልንወስድ ይገባል። ሌላ
ሌላው ለመዝናኛ የሚውል ገንዘብን በእቅድ ቆጥቦ መተግበር ነው። እንግዲህ ገንዘብን በምናገኝበት ጊዜ፣ ሰዎች ገንዘብ በሚያገኙበት ጊዜ ፈጥኖ ወደ አእምሯቸው የሚመጣው እንግዲህ በዚህ ባገኙት ገንዘብ ለመዝናናት፣ ለመደሰት እንቅስቃሴ ያደርጋሉ። እንግዲህ መዝናናት መጥፎ ነገር አይደለም፣ እጅግ አስፈላጊ ነው። ስለዚህ ይህንን ለመዝናኛ የሚውልን ገንዘብ እንግዲህ በእቅድ ውስጥ ማካተት እና ለዚሁ ጉዳይ የሚውል ገንዘብንም መቆጠብ አስፈላጊ ነው። ሌላው ገንዘብን በተመለከተ ባለሙያዎች የሚመክሩት ለጡረታ ወይም አቅም በሚደክምበት ወቅት ልንገለገልበት የሚያስፈልገንን ገንዘብ ቀድሞ መቆጠብ ነው። ይሄ እንግዲህ ሴቪንግ ፎር ሪታየርመንት ብለው ባለሙያዎች የሚጠቅሱት ነው። ገንዘብን የቆጠብነውን ገንዘብ እንግዲህ ገንዘብ ዝም ተብሎ ዓላማ አለው ቁጠባ። ያ የምንቆጥበውን ገንዘብ እንግዲህ በተቻለ መጠን 1 በቦንድ 2 በአክሲዮን ግዢ አማካኝነት እንግዲህ ልናውለው ይገባል። ገንዘብን ኢንቨስት ማድረግ ያስፈልጋል። ስለዚህ ገንዘብን ምን ላይ ኢንቨስት ብናደርግ አዋጭ ሊሆን ይችላል? 1 በቦንድ፣ 2ኛ በአዋጭ በሆኑ አክሲዮኖች ውስጥ በግዢ መሳተፍ አንዱ እንግዲህ በገንዘብ አያያዝና አጠቃቀም ዙሪያ እንግዲህ ባለሙያዎች የሚመክሩት ነው። ሌላው ከፍተኛ ወጪን የሚጠይቁ የወጪ ርዕሶችን እንግዲህ በሚገባ መለየት ነው። እንግዲህ የምናወጣው ወጪዎች የሚጠይቁት የገንዘብ መጠን ይለያያል። ስለሆነም እንግዲህ ከፍተኛ ወጪን የሚጠይቁ ወጪዎችን እንግዲህ በሚገባ መለየትና በወጪው መጠን አንጻር እንግዲህ ቅደም ተከተል ልናስቀምጥለት ይገባል ማለት ነው። ስለዚህ ትልልቅ ወጪን የሚጠይቁ ርዕሶችን በሚገባ በመለየት እና ቅደም ተከተል በማውጣት መጠቀም ይላሉ። የመጨረሻው እንግዲህ የሚሰጡት መልእክት እንግዲህ በገንዘብ አጠቃቀም ዙሪያ ላይ እንግዲህ ዲጂታል ቴክኖሎጂ በመጠቀም ያሉንን ዕዳዎችና ወርሃዊ ክፍያዎቻችንን በአፕሊኬሽን በታገዘ ሁኔታ የገንዘብ አወጣጥን ዘመናዊ ማድረግ ያስፈልጋል ይላሉ። እንግዲህ ይሄ በአውቶሜሽን በአሁኑ ጊዜ እንግዲህ ዲጂታል ቴክኖሎጂ፣ ዲጂታል ፋይናንስ በጣም እያደገ የመጣ በመሆኑ ገንዘብ አወጣጣችንንም እንግዲህ በአፕሊኬሽን በተደገፈ መንገድ አውቶሜት ማድረጉ ይሄም እንግዲህ በገንዘብ አያያዝና አጠቃቀም ዙሪያ ትልቅ አስተዋጽኦ ሊያደርግ ይችላል በሚል ባለሙያዎች ይመክራሉ ማለት ነው። እንግዲህ እስካሁን ከዚህ በላይ እንግዲህ በተመለከትነው አጭር ትምህርታዊ ገለጻ አማካኝነት እንግዲህ የውጤታማ የገንዘብ አያያዝና አጠቃቀማችንን በዚሁ ቅኝት ልንመራው ይገባል ማለት ነው። እንግዲህ በሚቀጥለው የቪዲዮ ትምህርቴ እንግዲህ በሌላ በጣም ወሳኝ በሆነ ርዕስ ላይ ይዤ ለመቅረብ እሞክራለሁ። ለዛሬው በዚሁ አጠናቅቃለሁ። አመሰግናለሁ።